እንደዚህ አይነት እንጀራ እንድታወጪ። ኦኬ በቃ ቁጭ አድርጊ ቶሎ ቶሎ። በዚህ ነው ባይ ባይ። እንግዲህ ያው ሻጠፋብሻለሁ፣ መጥቻ ጥርጬ አባርልሻለሁ። ዛሬ ራሱ በትክክል ካልጋገርሽ እንጀራ አንድ ሌላ ቀን አትጋግሪ። ኦኬ የመጨረሻሽ ነው። አንቺ ሰምታል ባክሽ በታኛው ጥረጊና ትበይ። ቀጥ ብለሽ እጅሽን ብቻ ዞሪ። ከነ ሰውነትሽ አትወዛወዥብኝ። እዚህ ጸበል እንደደረሰው ታትራይ ነው ካሪ ተንተኛል ዙሪያ ነው ዙሪ ሙሉ ቀጥ ቀናጊ አፈጉብሽ ቀናጊ ወይ እጅሽን ይስበረው። ቀና አድርጊው ማለት አሰሚ። እኔ በዚህ ሁኔታ እንዴት ነው የምለምደው? ተሰቃያት አትቀጥይብኝ ከሱ ጋር ዘልዛላ። የ10 ዓመት ልጆች እየጋገሩ ነው። አንቺ እዚህ ትንዘላዘያለሽ። እዛው ድርቆሽ ነው። እሱንማ አላወጣም ነኝ። አይኑ ራሱ ሙካ በደም አላወጣም። ክደኝ አታም አይኑ ክደኝ። እግዚአብሔርን ነው እንዴት እንደሚያምር ተመጭ ውጪ ውጪ። ውዶችዬ እንደምትመለከቱት ሙካዬ እንደዚህ ቀለል አድርጋ የምትሰራው ሻማ ነው። ይሄንን ሻማ ሰርታ አጠራቅማ ለቤተ ክርስቲያን ነው የምትሰጠው። እንደምትመለከቱት በጣም ማሽኑ በጣም ቀላል ነው። በአንድ ጊዜ እስከ 16 የሚሆን ሻማ ነው የሚያመርትላችሁ። ሰርታችሁም ደግሞ መሸጥ ትችላላችሁ። ሻማ ቢዝነስ ውስጥ መግባት የምትፈልጉ ማለት ነው። ስራው በጣም ቀላል ነው። ማሽኑን መግዛት ብቻ ነው ከእናንተ የሚጠበቅባችሁ። ሻማውን በየ10 ደቂቃ ማውጣት ስለምትችሉ በቀን ውስጥ ብዙ ጊዜ ሻማ ማምረት ትችላላችሁ ማለት ነው። ይሄንን ማሽን መግዛት የምትፈልጉ ከስልክ ቁጥራቸውን አስቀምጥላችኋለሁ። እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ ያደርስላችኋል። እንዲሁም ደግሞ ከዚህ በተጨማሪ የሳሙና ቢዝነስ ላይ መግባት የምትፈልጉ ካላችሁ እንደምትመለከቱት ይሄ ማሽን ሳሙና መስራት የሚችል ማሽን ነው። ይሄንንም እነሱ ጋር ማግኘት ትችላላችሁ። ደውላችሁ ኮንታክት አድርጓቸው። ሁላችሁንም ወዳችኋለሁ። ቻው